ዛሬ ዘመነ ምላሽ ሰጥቷል። ዘመነ ካሴ በጣም አስቂኝ ምላሽ፣ አስገራሚ ምላሽ ነው የሰጠው። የእብደታቸው መጠን ማለት ነው። አንዱ ጀነራል ወይም ምክትል ፕሬዚዳንቱ በዚህ ፕሮግራም ላይ ዘመነን ለማግኘት ሞክረን ነበር፣ ስልክ ደውለንለት ነበር ወዘተ ብለው ተናግረዋል። ወይ ጀነራሉ ወይም ጀነራሉ የክልሉ ምክትል ፕሬዚዳንት። ትላንትና ዜና የሆነው የጌታቸው አሰፋ ሚዲያዎች ዜና የሆነው ዘመነ ካሴ ለጀነራሎቹ እና ለምክትል ፕሬዚዳንቱ ምላሽ ሰጠ የሚለው ነው ዜና የሆነው። ዛሬ የአማራ ጽንፈኛው እሱን ነው እያሯሯጠ ያለው፣ ዘመነ ምላሽ ሰጠ ብለው። ምን አይነት በጣም ደው እኔ ቃላት ያጥረኛል። ምላሽ ሰጥቷል። የሰጠው ምላሽ ምን መሰላችሁ? አዎ ሊያገኙኝ ሞክረው ነበረ፣ ቤት እንስጥህ አሉኝ፣ እምቢ አልኳቸው። የትምህርት ዕድል እንስጥህና 3ኛ ዲግሪህን ውጭ ሀገር ሄደ ተማር አሉኝ፣ እምቢ አልኳቸው። ከፕሬዝደንትናትና ከምናምን ውጪ ናና ስልጣን ውሰድ አሉኝ፣ እምቢ አልኳቸው። ስለዚህ እውነት ነው አለ። እውነት ነው አለ። የደወሉልኝ ያናገሩኝ ምን ያሉኝ እውነት ነው አለ። ሊሆን ይችላል። እኔ እሱ አይደለም እንትን ያለኝ። ስለነዚህ ነገሮች ግን ትንፍሽ አላለ። ትንፍሽ ዳት ሚንስ አረጋግጧል። እውነት ነው። ይሄን ያህል ሰዎች ናቸው ለዚህ ሰዎች በዚህ በኩል ምላሽ ሲሰጥ ኦን ደ ሪቨርስ ደግሞ ባለውን ነገር ተቀብሎት እየሄደ መሆኑን ነው ያረጋገጠ። የኤርትራ መንግስት 4-5 ነጥቦችን የያዘ ነው መግለጫ ነው ያወጣው። አንደኛው ጉዳዩን ወደ ተባበሩት መንግስታት ድርጅት ነው የወረወረው። ተመድ ወይም የተባበሩት መንግስታት ድርጅት የማያሻማ ምላሽ ይስጥ ብሏል። ነገሩን ወደ ተባበሩት መንግስታት ወርውሮታል። ሁለተኛ ይሄ እኮ ተውኔት የምናውቀው ነው፣ ሚስጥራዊ አልነበረም፣ ሚስጥራዊ ሆኖ ሳይሆን ሲብላላ የቆየ ነው የሚል ያው ውስጠ ሚስጥሩን እናውቀዋለን፣ የማናውቀው ጉዳይ አይደለም እና ድራማው ተውኔቱ ውስጥ ለውስጥ ሲብላላ የቆየ ነው የሚል አዲስ እንዳይሆንባችሁ አይነት ውስጠ ሚስጥሩን አውቀዋለሁ ብሏል ሻዕቢያ። ሁለተኛ የመለሰው እሱን ነው። ሶስተኛ በውጤት ደረጃ አደገኛ ቀጠናዊና ዓለም አቀፋዊ ቀውስ እንዲሁም ረብሻ ይዞ ይመጣል ብሏል። ይሄ እርምጃ በቀጠናውን ያተራምሳል፣ ዓለም አቀፋዊ ቀውስም ሊያመጣ ይችላል የሚል ነገር ነው ያነሳው የኤርትራ መንግስት። ከዛ በመጨረሻ በተለይ ቻይና ከታይዋን ጉዳይ ጋር አያይዛ ወይም የታይዋንን ጉዳይ ከግምት በማስገባት አንድ ነገር ለማድረግ ትልቅ ኃላፊነት አለባት። ቻይና ሆይ ምን እያረግሽ ነው? ቀጣዩ መዘዝ እኮ ወደ አንቺ እየመጣ ነው የሚል የአቃጣሪነት ሚናውን ተጫውቷል።
እና የኤርትራ መንግስት በአጠቃላይ ይሄንን ያነሳው ወደ ቻይና ወርውሮታል፣ ወደ ተባበሩት መንግስታት ወርውሮታል። ሁኔታው አደገኛ እንደሆነ እና አውቀው ነበረ፣ ሚስጥር አልነበረም፣ ተውኔቱ በደንብ እንረዳው ነበረ ብሎ አንስቷል። ይሄ ተጠባቂ ነው። በእኔ እምነት ብዙ አዲስ ነገር አለም። የኤርትራ መንግስት ይሄንን እንደሚል የሚጠበቅ ነው። ቻይናን ጎትቶ የመጣበትን ምክንያት የሚጠበቅ ነው። እንግዲህ እንትን ነው የኃይል ሚዛን። አሁን እንግዲህ በሱ ቤት በኢሳያስ ቤት ቻይናና አሜሪካንን ሊያጣላ ነው። ታይዋን ቀጣይ ማነው ባለተራስ ብለህ ስታስብ ታይዋን ትሆናለች ቀጣዩ ባለተራ ነው። እና ቻይና ሆይ እያየሽ ነው ወይ ያላት ነው ኢሳያስ። የታይዋን ጉዳይ ላይ የአሜሪካ መንግስት ግልጽ አቋም ነው ያለው፣ ይታወቃል። ምንም እንትን የለውም። ፕላስ በነገራችን ላይ ታይዋን ሶማሌላንድ ውስጥ ቆንስላ ጽህፈት ቤት አላት፣ ታውቃላችሁ አይደለ? እና እርስ በራስ እውቅና ተሰጣጥተዋል፣ ታይዋንና ሶማሌላንድ ማለት ነው። ስለዚህ የኤርትራ መንግስት ምላሽ ይሄን ነው የሚመስለው። ያም ሆነ ይህ መልስ ይሰጣል፣ በፍጥነት ይመጣል ብለን ነበረ ባልነው መሰረት። እንግዲህ ብለን ነበር እንበልና ብለን ነበር አላፍርም። በፍጥነት መጥቶ ምላሽ ሰጥቷል። እንግዲህ የተባበሩ መንግስታት አስቸኳይ ስብሰባም እንደተጠራ ሰምተናል። ምን ያህል ይፈይዳል አላቅም። እና አሜሪካም ቢሆኑ ታቅቦ ከማድረግ ይዘላሉ ብዬ አላስብም። ኢትዮጵያም ታቅቦ ከማድረግ ትዘላለች ብዬ አላስብም። የኢትዮጵያ መንግስት አሁንም በዝምታ ውስጥ ነው ያለው። ትክክለኛ ጨዋታውን እየተጫወተ ነው ብዬ አስባለሁ። የኢትዮጵያ መንግስት ጥሩ ጌም ቲዮሪ ነው እየሰራ ያለው። ነገሮችን በዚህ መልኩ ማየት በጣም በጣም አስፈላጊ ነው ብዬ ነው ማምነው። አንዳንድ ሚዲያዎችም ሳይነበረ አንድ አፍታ እና ሚጎን ሳያቸው ነበር። ጥሩ ነው ትላንትና ፕሬዘንት ሲያደርግ የነበረው እንደው ፖሊስ ክሬዲት። ሶ አይ ቲንክ የኢትዮጵያ ዝምታ ወሳኝ ነው እዚህ ጋር በደንብ መቀመጥ ያለበት ማለት ነው። በፍጹም አሁንም ቢሆን ኢትዮጵያ ጨዋታውን ክብሪቱን ለኩሰዋለች። የተለኮሰው ክብሪት እየተቀጣጠለ ነው። በሚቀጣጠል ሰዓት የውስጥ ስራዋን እየሰራች አሁን እነ ኢሳያስ እንዳሉት ተውኔቱ ሚስጥራዊ ሳይሆን ሲብላላ የቆየ ነው የሚለውን እንግዲህ ተውኔቱን በውስጥ መተወን ነው። ይሄ ተንኮል አይደለም። በነገራችን አንዳንዶች የሆነ የኢትዮጵያ ተንኮል ምናምን ሲሉ አይቻለሁ። ትላንት አንዳንድ ሞኒተር ሳደርግ ነበረ። የኢትዮጵያ ሴራ ምናምን እያሉ በተለይ ይሄ ኤርትራ ምናምን አካባቢ ያሉ ለኢትዮጵያ እኮ ይሄ ጉዳይ ከመዘጋት የመዳንና ያለመዳን ጉዳይ ነው። በነገራችን ላይ ኢትዮጵያ ላይ ሴራ ሲሰራ፣ ተንኮል ሲሰራ ዝም ብለህ ልክ ኢትዮጵያ ደግሞ አክት ስታረግ በሌላ መልኩ መምጣት አይ ቲንክ ተገቢ አይመስለኝም። ግብጽ እኮ ቢሳካላት ራሳቸውን ሊክ ያደርጉት አይደል? በጅቡቲ ልትዘጋን፣ በአሰብ ልትዘጋን፣ እንደዛ ነው የሰራችው። በሶማሊያ ልትዘጋን፣ እሷ ልትዘጋን ስትሯሯጥ ነው ወይም ደግሞ የኛ የዲፕሎማሲ ክስረት ወዘተ ወዘተ ይሆናል። ኢትዮጵያ ደግሞ የውስጥ ጨዋታውን ስትጫወት ተውኔቱ ሚስጥራዊ ሳይሆን ሲብላላ የቆየ ነው ይባላል። አዎ ግድ ነው እኮ ምን አደባባይም የወጣ ነው። ይሄ ሁሉ ዓለም የተንቀጠቀጠው የዛሬ ስንት ዓመት ኢትዮጵያ በወሰደችው ኤምኦዩ ነው፣ ሌላ አይደለም። ያንቀጠቀጠው ኤምኦዩ ነው። ኢትዮጵያ የባህር በር ታገኛለች አታገኝም ሌላ ጉዳይ ነው፣ ቀጥሎም ይመጣ ነው። ቢያንስ ግን በትንሹ ወደብ አታጣም።
አሁን ያም ጥሩ ወደብ ይሄ ማሸነፍ ነው። ቢያንስ ነው ያልኩት። ቢያንስ ዛሬ ጅቡቲን እንዘጋለን፣ አሰብን እንዘጋለን፣ ምናምን እንዘጋለን ተብሎ የወደብ የምናጣበት ነገር እየተዘጋ ነው። እድሜ ለኤሚሬትስ። እውነት የዘመኑ ባለውለታችን ናት ኤሚሬት። ለገሏ ጥቅም ነው ለምናምን ጥቅም ነው የራሷ ጉዳይ፣ ግን ባለውለታችን ናት። ጨዋታውን አሚጎ ጌሙን ማቴማቲካል ጌሙን ሲሰራው አይቻለሁ። ሂዱና ዩት አንድ አፍታ ላይ ጥሩ ፕሮግራም ነው የሰሩት ከዘሩባቤል ጋር። ሶ ጌሙ እንዴት ፕሌይ እንደሚያደርግ ሴንተር ሆና አረብ ኤሚሬት እንዴት ጨዋታው እንደምትጫወተው ቼዙ ከምንም ነገር በላይ ጥቅማችንን ነው የምናሰላው። አፍሪካ ህብረት ይሄን ስላለ ኢጋድ ይሄን ስላለ ምናምን ከሪ ስላለ አይደለም። ኦኬ ኢትዮጵያ ተዘግታ ትቀመጥ ወይ? ያ ነው ኮር ጥያቄያችን፣ እሱ ነው። ከሱ ጋር እያይዘ ነው የአፍሪካ ህብረት መቀመጫ ስለሆንን አፍሪካ ህብረት ስለሆንን ምናምን የሚባለው። እንዘጋለን አንዘጋም፣ ጥቅም እናገኛለን አናገኝም፣ ትርፍ ጥቅም ነው እየጠየቅን ያለ ነው ወይስ መሰረታዊ የሆነ የመኖርና ያለመኖር ጥያቄ ነው ወይ እያቀረብን ያለ ነው? የኢትዮጵያ ጥያቄ የመዘጋት ጥያቄ ነው እየሆነ ያለው። ስለዚህ ለኢትዮጵያ መልካም እድል ነው። ያን መልካም እድል ግን እንዴት እንጫወተዋለን ነው ጥያቄ። ጨዋታው በሶማሊላንድ ጋር የተያያዘው ጨዋታ ጌም ቲዮሪው እንዴት ነው የምንጫወተው? ፕሌየሮቹ እነማን ናቸው? ምን አይነት ስትራቴጂ እንከተላለን? ፔኦፍ የምናደርገው ምንድን ነው? ሌሎች ምን ሪያክት ያደርጋሉ? የእኛ ሪያክሽን ደግሞ ምን ይሁን? ስለዚህ ከጥቅማችን አንጻር ነው የምንጫወተው። ኢትዮጵያውያን በደንብ ተገንዘቡ ይሄንን። የምስራቅ ኢትዮጵያ የምትኖሩ ሰዎች ደግሞ ትልቅ እድል ነው፣ ለሁሉም ኢትዮጵያዊ ትልቅ እድል ነው። በምስራቅ ላላችሁ ኢትዮጵያውያን ደግሞ የበለጠ ትልቅ እድል ነው። የሶማሌ ክልል ድሬዳዋ ሌላ በጣም ትልቅ የኢኮኖሚ እድል እየመጣላችሁ ነው ከነዚህ ከግራንድ ፕሮጀክቶቹ በተጨማሪ ማለት ነው። በዚህ ከቀጠለ የዛሬ 10-11 ዓመት በኢኮኖሚውም በዲሞክራሲውም በምኑም ምስራቅ ኢትዮጵያ በእውነትም ፀሐይ ከምስራቅ ኢትዮጵያ ይወጣል የሚባለው ነው የሚሆነው። የምስራቅ ኢትዮጵያ ሰዎች ሶማሌዎች፣ የኢትዮጵያ ሶማሌዎች ኢትዮጵያ የሚለውን ከይቅርታ ጋር ደስ አይላቸውም እንደዛ ሲባል፣ በደንብ አስተውሉ። እየመጣላችሁ ያለው ፀሐይ አታጥልቁት። ያንን ፀሐይ ነገ የቢዝነስ ኤሪያ ነው የምትሆኑት፣ የኢንዱስትሪ ኤሪያ ነው የምትሆኑት፣ የሰርቪስ ኤሪያ ነው የምትሆኑት። ደረቅ ወደቦች ይኖራሉ። አዲስ ሌላ የኢኮኖሚ ፖል የኢኮኖሚ ምሰሶ ይፈጠራል ኢትዮጵያ ውስጥ። ምስራቅ ኢትዮጵያ አንዱ የኢኮኖሚ ፖል ነው የሚሆነው። የሚከፋቸው እንዳሉ አውቃለሁ። ይሄ በጣም የሚከፋቸው እንዳሉ አውቃለሁ። እኔ ፖለቲካውን ይገባኛል። አሰብ የሚሉ ሰዎች የስ ይገባናል። አሰብ በተጨማሪም ግን በርበራም ይገባናል፣ ሶማሌላንድም ይገባናል። የኢኮኖሚ ምሰሷችን ፖላችን የተለያየ ቦታ የሚዘራጋበት ይሆናል ማለት ነው። ለምስራቅ ኢትዮጵያ እየመጣ ያለው ወርቃማ እድል ነው። ይሄን ወርቃማ እድል አታበላሹ።
ኢኮኖሚ ነው ፖለቲካን የሚቀይረው። ኢኮኖሚ ነው የማህበረሰብን አኗኗር የሚቀይረው። ኢኮኖሚ ነው ዴሞክራሲን የሚያበረታታው። ኢኮኖሚ ከሌለ ዴሞክራሲ የለም እያልኩ አይደለም፣ ግን የኢኮኖሚ ጉዳይ ለዴሞክራሲ ወሳኝ ነው። ኢኮኖሚያችሁ ይነቃቃል። ግራንድ ፕሮጀክት አላችሁ። የማዕድኑ፣ የማዳበሪያው፣ የነዳጁ ትልልቅ ግራንድ ፕሮጀክቶች ናቸው። በቢሊየንስ በኢትዮጵያ ታሪክ ታይቶ የማይታወቅ ነው። ቀጥሎ ደግሞ አሁን ሌላኛው የኢኮኖሚ አውታር እየሆናችሁ ነው። ሰርቪስ ሴክተሩ ቡም ነው የሚል፣ ቢያንስ ትራንስፖርት ሴክተሩ ምን ያህል ቡም እንደሚል ማሰብ ትችላላችሁ። ሆቴሎች በሰፊው ነው የሚመጡት። ደረቅ ወደብ ይመጣል።